ሰላም ሰላም ውድ የፒና ሪቪው ተከታታዮች እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም እንግዲህ ምርጥና ባበደ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። የዛሬው ቪዲዮ የሚሆነው እንግዲህ እዚህ ጋር እንደምታዩት ይሄ በረንዳችን ነው በጓሮ በኩል ያለ። ስለዚህ ለዚህ ቦታ የሚሆንና እንግዲህ ቀለል ያለ ፀሐይም ዝናብም የሚችልልን እንግዲህ ለውጪ የሚሆን ወንበር ልንገዛ እንወጣለን። እግረ መንገዳችንን ደግሞ ሾፕም እናደርጋለን። ዛሬ ቅዳሜ እንደመሆኑ መጠን ሄደን እንግዲህ የሚያስፈልጉንን እቃዎችም ገዛዝተን እንመጣለን። ስለዚህ አብራችሁን ሆኖ ተከተሉን፣ ይመቻችሁ። እንግዲህ አሁን ወልማርት ደርሰናል። እንግዲህ የመጀመሪያው የሚሆነው መግቢያ ላይም ስላለ ወደ ፍሩቶችና ቬጂቴብሎች ነው። ስለዚህ መጀመሪያ አቮካዶ ወሰድን፣ እንዲሁም ቲማቲም። ይሄ የምታዩት እንግዲህ አቮካዶ እና ቲማቲም ነው። እንግዲህ እዚህ ሁሉም ነገር እንደዚህ አንድ ቦታ ላይ ይቀመጥላችኋል እና የምትፈልጉትን ያክል ትወስዳላችሁ። መመዘን እዚህ ከፈለጋችሁ ይመዘናል። ካልሆነ ደግሞ በወሰዳችሁት ልክ ልትወጡ ስትሉ ክፍያ ቦታ ላይ አስመዝናችሁት እንግዲህ ክፍያ ትፈጽማላችሁ ማለት ነው። እንግዲህ ከዛ በመቀጠል ወደ ሙዝ ሄድን። ሙዝ እኔ መረጣ ላይም ብዙ ጎበዝ አይደለሁም እና ፋዘሬን እንዲመርጥ ነው ያደረኩት። እዚህ ጋር እሱ አሪፍ የሚላቸውን ሙዞች መረጠ እና ከወሰድን በኋላ ደግሞ ወደ ቀጣዩ ሄድን ማለት ነው። ከዛ በመቀጠል ወደ ሌላ ቦታ እየሄድን እግረ መንገዴን አበባዎች አየው እና የሚያማምሩ ለፍቅረኛ ለጓደኛ የሚሰጡ ናቸው እና እንግዲህ እነሱን እያየው መንገዴን ቀጠልኩ። ከዛ ወተት ቦታ ደረስን። ወተት ደግሞ ወሰድን። እንግዲህ ወተት ለብዙ ነገር ነው የምንጠቀመው። ከዛ ውስጥ ዋነኛውና አንደኛው ምክንያት ለቡና ነው የምንጠቀመው። ቡና እዚህ ሀገር ያለ ወተት አልተለመደም። እውነት ለመናገር እኔም ኢትዮጵያ እያለሁ ቡና በባዶ ነበር የምጠጣው። እዚህ ግን ያው ከመጣሁ በኋላ ለመድኩኝ። እኔም ከነሱ ጋር እንግዲህ ቡና ምናምን ስጠጣ ያለ ወተት መጠጣት እየከበደኝ እየመረረኝም መጥቷል እና ቡና በወተት ነው የምንጠጣው። ስለዚህ ወተት ገዛን። ከዛ ደግሞ ጉዞአችንን አሁንም ቀጠልን። እዚህ ጋር ራሴን በካሜራ ውስጥ እያየሁ ነው፣ በሴኩሪቲ ካሜራ ውስጥ እና አንዳንዴም እንግዲህ እንደዚህ ያዛግን ምን እያል ስቶር ውስጥ እንግዲህ ጉዞአችንን ቀጠልን። እዚህ ጋር ካርታችንን እኔ አይደለም ያዝኩት፣ ማዘር ናት እንግዲህ ያቀነቀነችልን። እንግዲህ እኔ ራሱ ከተቀረጸ በኋላ ነው ያየሁትና ያቀነቀነችልን። እንግዲህ ምን ልንገዛ እንደሆን ባላውቅም እዚህ ጋር ሄድን አብረናት። እሷ ያቀነቀነችልን እንግዲህ ሄድን። ወንበሮች ልናይ ነበረ። እዚህ ጋር ያገኘናቸው ወንበሮች የውስጥ ለቤት ውስጥ የሚሆኑና አንድ ግን አይተን ነበር። እሱ ደግሞ የምንፈልገው አይነት ስላልሆነ ትተነው አለፍን። ከዛ እንግዲህ ትንሽ ዞር ዞር ብለን ካየን በኋላ እዚህኛው ወልማርት ላይ ስላላገኘነው የምንፈልገውን አይነት ወንበር እንግዲህ ትተን ወጣን። እዚህ የገዛናቸውን ከፋፈልንና ትተን ወጣንና አንድ ደግሞ ትልቅዬ በጣም ከዚህኛው ተለቅ የሚል ወልማርት እዛ ላይ እንግዲህ ሄደን እዛ ካገኘን በሚል ማለት ነው። ከደረስን በኋላ አላሳፈረንም፣ እንደጠበቅነው አገኘን። እዛ እንደውም ስንሄድ በጣም ብዙ ምርጫዎች አገኘን። ብዙ ወንበር አይነቶች ለውጪ የሚሆኑ አገኘን እና እኛ እንግዲህ ቀለል ያለውንና ለዋጋም እንግዲህ የሚቀንሰውን እሱን እንግዲህ መርጠናል። እስቲ እንግዲህ እናንተ ደግሞ ታዩትና ሀሳብ አስተያየታችሁን ትሰጣላችሁ ማለት ነው።
እቺ ነበረች የተመቸችኝ። እንግዲህ የቱ እንደምንወስድ አላቅም። እንግዲህ ወሰድነው መጨረሻ ላይ ያሳያችኋለሁ። ግን በጣም የተመቸችኝ እቺ ናት። እስኪ ናማ ታውሽ ሄድ በቃ እግሩ ሰፋ ሚል እሱ ነው ነው የምለው እኮ። ይሄው የሚጀዋጀው ነው እንደውም እንጂ ወደ ኋላ መሄድ ሳይሆን እንዲህ ራስን የምታንቀሳቀስ 49 50 50 ራስን የምታንቀሳቀስ 50 ዶላር ውድ ነው። 50 በረንዳ እኮ ነው ውድ ነው። በእናንተ ፊት አሳፍሬው ውድ ላስገዛው ነበረ እና ሲየቱን አልመረጥንም እስካሁን። እንግዲህ እያየናቸው ነው። አሁን ደግሞ በዙብንና ሲበዙብን ለመምረጥ በጣም ተቸገርን። የቱን እንደምንል አናቅም። እንግዲህ እስኪ እያየን አየት አድርገን እንወስናለን። ባትሪ እንዳይዘጋብኝ ዛሬ ሬዲ አልነበርኩም ለመቅረጽ በአጋጣሚ ስለወጣን ነው። ሊዘጋብኝ ይችላል። ትንሽ ላሳያችሁና የገዛ ነው ቤት ሄጄ ደግሞ ቻርጅ አድርጌ አሳያችኋለሁ፣ ወይ ደግሞ በስልኬ ለመቅረጽ ሞክራለሁ። ሰብስክራይብ እያደረጋችሁ ላይክ ሼር አይረሳ። ይሄው ለእናንተ ይሄው ሳይመቸኝ ሁሉ እየተሯሯጥኩ ነው፣ ተፍ ተፍ እያልኩ ነውና እናንተ ደግሞ አበረታቱኝ። የኔዋን ይሄው ጩጬ አምጥቶ እያሳየ ነው። ይሄውና ለጩጬ ነው እንዴ? እኔ ግን ተመችታኛለች። ይሄ ጩጬውን እያጫወተ ነው። ጩጬው ፈርቷል እና እስኪ አልወሰንም ብቻ እነሱ ያኝን እያሉ ነው። የወሰድነውን ደግሞ አሳያችኋለሁ። ይመቻችሁ። በመጨረሻም እንግዲህ ከብዙ ልፋትና ድካም በኋላ ወንበሮቹን መርጠናል። የምንፈልገውን ይሄ የፋዘር ምርጫ ናቸው ወንበሮቹ። እነዚህን ወስደናቸዋል። 24 ዶላር ከ97 98 አካባቢ። ስለዚህ እነሱን ወስደናቸዋል እና አሁን እንግዲህ ከፍለን ማውጣት ነው። ብንወስድ አሪፍ ነበረች። በቃ ቁጭ ብለን እንግዲህ እዚህ ውስጥ ስትፈልግ ትተኛለህ፣ ስትፈልግ ትንጀዋጀዋለህ ምናምን። እችን ብንወስድ ደስ ይለኛል። በቃ ያበደች ናት እቺ። ግን ምን እናደርጋለን? ወይ ደግሞ እችን አንድ እንውሰድ መሰለኝ። ችግሩ እኮ ላይ ደግሞ ህንጻ ላይ ማውጣት ሌላ ስቃይ ነውና አንድ የሚቀል ለምንፈልገው ለዛም ጭምር ነው። ይሄን አሁን ከነብረቱ ከነምኑ መሸከሙ ምናምን ደግሞ ሌላ ስቃይ ነውና ምቾት አላት። በጣም ያበደች ናት። ዋጋውን ብዙ የሚካበር አይደለም። አትሊስት አንድ ብንወስድ አሪፍ ነበረ። ግን በድምጽ ተበለጥኩኝ። እንግዲህ ድምጽ ተበለጥኩ። 4 ወስደናል። እንግዲህ እችን አንድ ብንወስድ ደግሞ ያበደ ነበረ። እችን አሁንም ተመልሼ የመጣው በይዞዬ ተመልሼ የመጣው እሷ ጋር ተቀምጣችሁ እንግዲህ እንደዚህ ነው የምትሆነው። ያት እንግዲህ ያ ስትንጀዋጀው ቁጭ ብላችሁ እንዲህ ነው በቃ ቁጭ ብላችሁ እንዲህ ነው የምትዝናኑባት። ሌላ ጊዜ ደግሞ እንገዛት ይሆናል። ሰልፋችንም እየተጠጋ ነው፣ ልንወጣ ነው። ሰብስክራይብ እያደረጋችሁ ላይክ ሼር የደወል ምልክቷን እየተጫናችሁ አበረታቱኝ። ላይንን ግን እስቲ ወረፋችን እስኪደርስ እዚህ ጋር ደግሞ ያሉ አበቦች ምናምን ላሳያችሁ። ይኸው አያምሩ? እኚህ ምንድን ናቸው? እቺ ቀይ አበባ ይዋት። ይሄ ነገር ምንድነው? ይሄ ለጸጉር ምናምን የሚጠቀሙት ኦሊቬራ ምንድነው የሚባለው? የጸጉሩ ይሄ ድሮኛ ቤት ነበረ ግድግዳ ላይ የሚሄድ እያደገ ግድግዳ ላይ ይሄዳል።
የሚያማምሩ አበቦች አሉ ምናምን ነገር እዚህ ጋር እንግዲህ እነሱን ደግሞ አንድ ቀን እንገዛለን። ያው ያሳምራሉ አበባ ምናምን ግሪን ነገር ምናምን ያሳምራል ቤትና ያበደ ነው ሲኖር። አሁን ልንወጣ ነው ላይን ልንከፍል። እዚህ ደግሞ ወደዚህ ደግሞ ያሉትን አበቦች ላሳያችሁ። አንድ ቀንማ በቃ ወልማርትን በደንብ ማሳየት አለብኝ። የወልማርት ቪዲዮ በደንብ ሰራላችኋለሁ። ግን የወልማርት ያው የሚደብረኝ ምንድነው ብዙ ሰው ሰርቶታልና አዲስ ነገር አይኖርምና ዝም ብዬ እናንተም ማሰልቸት ነው የሚሆነው በሚል ነው። ግን ይመስለኛል እንደ አበቦች ቦታ ምናምን የሰራ የለም ወይ እኝን ደግሞ ሰራላችሁ ይሆናል። አሁን ራሱ ዝም ብዬ ሰልፋችን እስኪደርስ ነው ወይ ደግሞ እኝን በደንብ አሳያችሁ ይሆናል። ይሄ አበቦቹ ምናምን እንዴት ያምራሉ መሰላችሁ። ይሄ በቃ ሰፊ ግቢ ምናምን ላለው ሰው በቃ የሚያምር ነውና ሰፊ ግቢ ላለው ሰው ይሄን በቃ ተወስዱና ግቢያችሁ ውስጥ ይሄ አበባ ነበረን ኢትዮጵያ እያለን ይሄኛው ድሮ ልጅ ሆነን እንደውም እንትን እንል ነበር። ቅጠሉ ምናምን ነገር እንበላው ነበር። ምንም አይልም ግን በቃ ደስ ይለናል ያው ስንበላው ምናምን ነገር። ወደዛ ስታዩት ራሱ እንዴት እንደሚያምር እዩት። ለእናንተ በደንብ ይታያችሁ አላቅም ግን በጣም ነው የሚያምረው። በቃ እንዲህ በቃ ጋርደን ውስጥ እንዲህ አይነት ቦታ ውስጥ ብትኖሩ አስቡት። ይወትሽና አበባ ኦ ማይ ጋድ ይወት እንዴት እንደምታምር ላግዛቸው አስቀምጣ እንግዲህ ይዤ ልውጣ። ይመቻችሁ። ሰብስክራይብ አድርጉ። የደወል ምልክቷን በመጫን የዚህ ዩቲዩብ ቤተሰብ አባል ሆኖ እንግዲህ ይህን መስላው ገዝተን መጣን። ከዛ እንግዲህ ከአሁኑ እንግዲህ ተመስጬበታለሁ። ደስ ብሎኝ ቁጭ ብያለሁ። ወደዛ ቪው የሚገርም ነው። እንደው በጣም ነው የቆጨኝ እስከዛሬ አለመቀመጣችን ውጭ ምናምን እና ደስ ይላል። በቃ እዚህ እየተዝናናን ደግሞ አሁን ወቅቱ አየሩ በጣም ደስ የሚል ነውና ቀዝቃዛም አይደለም ሞቃትም አይደለም የሆነ በቃ መካከለኛ አይነት ነው እና በጣም ያሳምራል፣ ደስ ይላል። ይሄው ጥናት ጀምሬ ምናምን ነገር እንደውም ልቅረጽላችሁ ብዬ ነው አሁን ላይ እና መጨረሻው ይሄን መስሏል ማለት ነው። ይሄን ይመስላል ያለው ድባብ። አይውሽ ከዚህ በላይ ባሳምረው ደስ ይለኛል። ግን ደግሞ ያው ለጊዜው እንደ መጀመሪያ እንደ ለማየት ውጭው ነው። ያው ይሄ በቂ ነው ብዬ አስባለሁ። እያየን እንጨምራለን፣ እናሳድገዋለን፣ ፏፍሽ እናደርገዋለን። ይሄንንም ጀርባውንም ምናምን ለአሁን ያበደ ነው። ቪዲዮ ይሄንን ይመስል ነበረ። እስከዚህ ድረስ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር አይረሳ። እንዲሁም የደወል ምልክቷን በመጫን የዚህ ዩቲዩብ ቤተሰብ አባል ሆኖ ኮመንት መስጫው ላይ ጻፉልኝ። ያላችሁን ሀሳብ አስተያየት ለመቀበል ዝግጁ ነኝ። ሀሳብ አስተያየት ስጡኝ። ይመቻችሁ።